የኢትዮጵያ ምርጫ ቦርድ ህወሓትን መሰረዙን ማሳወቁን ህወሓት ለተለያዩ ተቋማት ባሰራጨው ደብዳቤ ኮንኖታል። ችግሩን ለመፍታት አፍሪካ ህብረት አስቸኳይ ስብሰባ እንዲጠራም ህወሓት በደብዳቤው ጥሪ አስተላልፏል። ይህ የህወሓትና ምርጫ ቦርድ እንዲሁም የፌዴራል መንግስት ውዝግብ ሌላ መልክ እንዳይዝ ሲሉ በርካቶች ስጋታቸውን አሰምቷል። ከመቀለና ሌሎች አካባቢዎች ያነጋገርናቸው አስተያየት ሰጪዎች ሁለቱም አካላት ለሰላም እንዲሰሩ ሲሉ ጥሪ አቅርቧል። አስተያየቶቹን ሚሊዮን ኃይለስላሴ አሰባስቧል። የኢትዮጵያ ምርጫ ቦርድ ውሳኔ ተከትሎ ትላንት ደብዳቤ ያሰራጨው ህወሓት የቦርዱ ውሳኔ የፕሪቶሪያ ግጭት የማቆም ስምምነት ጥሰት ሲል ኮንኖታል። ህወሓት ለአፍሪካ ህብረት የተለያዩ ተቋማትና የስምምነቱ አፈጻጸም ተከታታዮች በጻፈው ደብዳቤ ይህ ጉዳይ የሚመለከት ስብሰባ እንዲጠራም ጥሪ አቅርቧል። ይህና ሌሎች በየጊዜው የሚታዩ ፖለቲካዊ ውጥረቶች በበርካቶች ዘንድ ስጋት የፈጠሩ መሆናቸው በትግራይ ከተለያዩ አካባቢዎች ያነጋገርናቸው ነዋሪዎች አስተያየት ያመለክታሉ። ሁለቱም አካሄዱ ስታያቸው ጥይት ያልተተኮሰበት ጦርነት የመጀመር አዝማሚያ ብሎም ደግሞ በጊዜ ታርሞ ወደ መረዳዳትና ወደ መቀራረብ ካልከመጣ ደግሞ ጥይት የተጨመረበት ጦርነት ወደዛም ኤስካሌት ሊያደርግ የሚችል ሁኔታ ነው። በአጠቃላይ ግን የሁለቱም ምክንያት የመፈለግ ነው የሚመስለው። ቢኮዝ የፕሪቶሪያ አግሪመንቱ የፌዴራል መንግስት ለቲፒኤልኤፍ እውቅና ሰጥቶ ነው እንደ አንድ አግሪመንት ፓርቲ የጀመረው። አሁን አላቀህም ሲል የምክንያት የመፈለግ ይመስላል። በቲፒኤልኤፍ በኩልም ይህን ሁሉ ፕሮሰስ ከፌዴራል መንግስት ጋር የማስመለስ ሂደት እየሰራ ቆይቶ በዚህ ሰዓት ላይ ደርሶ አይ ኖ የፌዴራል መንግስት እውቅና ሰጠ አልሰጠ ፕሪቶሪያ ነው የምንስማማው፣ ምርጫ ቦርድን ሪኮግናይዝ እናደርግም፣ ፌዴራል ኢንስቲትዩሽን ሪኮግናይዝ እናደርግም ማለት የሰበብ መፈለግና በውስጥ በኩል ያለው ቅሬታዎች የተስፋፉ መሄዳቸውን ነው የሚያሳዩት። ስሜ አብርሃለ ሀድጉ ይባላል። አሁን ያለው በሀገራችን ያለው የፖለቲካ ሁኔታ በጣም አሁን ምን እንደሚፈጠር አይታወቅምና ለህዝባችን ግን ትልቅ የጭንቀት ችግር ይዞ የመጣ ጉዳይ ነው። ዝሮ ጦርነት ይነሳል ብዬ እኔ በበኩሌ አላስብም። ግን ካሁን በኋላ ህወሓት በዲፕሎማሲም ይሁን ሰላማዊ በሆኑ ጉዳዮች ላይ ከፌዴራል መንግስት ተነጋግሮ ጉዳዩን መፍታት ይሻላል ብዬ ነው የማስበው። ይባላል የከተማ ሽራሮ ህወሓት ራሱ የትግራይ ድርጅት ነው። ከአንድ ዓመት በላይ ያለው የትግል የሁሉም እንትናዊ የሆነ ድርጅት መሰረታውን ሰላም መምጣት ይቻላል ወይ? ናትናኤል ተብራን እባላለሁ። በመቀለ ከተማ ነዋሪ ነኝ። አሁን የጠየቀኝ ጥያቄ ለመመለስ ያክል በሰሞኑን በምርጫ ቦርድ ባወጣው መግለጫ ላይ ተመስርተን በመጀመሪያ በፌዴራል መንግስቱና በህወሓት መካከል ከተፈረመው የፕሪቶሪያ ውል ስምምነት በኋላ ሁለቱም ወገኖች ችግሩን በከስር መሰረቱ ለመፍታት በቅንነት ተነሳሽነት ያላቸው አይመስልም። እውነት ለመናገር ከዚህ አልፎ ደግሞ ምርጫ ቦርድም እንደ አንድ የፌዴራል ተቋም ችግሩን ከማወሳሰብ አልፎ በቅንነት ነገሩን ለመፍታት ያደረገው ነገር የለም ብዬ ነው የማስበው። ስለዚህ የኔ ፖለቲካ ልዩነት ለማስፋት ፈልገው ችግሩ ወደ ሌላ ኤስካሌት እንዲያደርግ ወደ ጦርነት እንዲገባ የሚፈልጉ የውጭ ኃይሎች እድል የሚሰጥ ነው ብዬ ፍራቻ አለኝ። ስለዚህ መፍትሄው ሁለቱም የፖለቲካ ኃይሎች ተቀራርበው ነገሩን ቶሎ ፈተው ወደ ሰላም መመለስ ነው። ሙልጌታ ይባላል። ያው ፍራቻው አለ፣ የታወቀው ፍራቻ አለ። ምክንያቱም ያው 2013 አይነት ሁኔታዎች ስላሉ ያው ፍራቻው አለ። ያን ነገር እንዳይከሰት በግሌ ጥርጣሬ አለኝ። ያን ለመቅረፍ ግን ጥሩ መፍትሄ የአፍሪካ ህብረት ፓናል የሁለቱም ተደራዳሪ ኃይሎች አቀራርበው መፍትሄ ይሰጣል፣ ነገር ወደ ባሰ ከፋ ሁኔታ ከመሄድ ያድነዋል የሚል እምነት አለኝ። ሰላም በምኞት ብቻ የሚመጣ ስላልሆነ በተግባርም ሰላምን የሚያበረታቱ ነገሮች በማድረግ ሁለቱም በፕሪቶሪያ የተስማሙበትን ውሎችና ፍጻሜዎችን በማድረግ ህዝቡን ሰላም ያስጠብቁ ይላሉ። ይህ በእንዲህ እንዳለ የትግራይ ሰላምና ጸጥታ ቢሮ ዛሬ ግንቦት 8 ቀን 2017 ዓ.ም ባሰራጨው መግለጫ የኢትዮጵያ መንግስትን ተደጋጋሚ ትንኮሳ በመፈጸም የከሰሰ ሲሆን የፌዴራል መንግስቱ በትግራይ ህዝብና ሰራዊት እያሰራጨው ነው ላለው ስም የማጠልሸትና የውሸት መረጃዎች ደግሞ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን እየተጠቀመ ነው ሲል የክልሉ ሰላምና ጸጥታ ቢሮ አስታውቋል። ይህ አካሄድ ለሁላችን አይጠቅምም፣ አደገኛ አካሄድ ጭምር ስለሆነ በአስቸኳይ ይቁም ሲልም ጥሪ አቅርቧል። ሰሞኑን በአገር አቀፍ ደረጃ ከፊል ያሉትን የስራ ማቆም አድማ በማድረግ ላይ ያሉት የጤና ባለሙያዎች ያነሷቸው የደሞዝ የጥቅማ ጥቅምና ምቹ የስራ ሁኔታ ጥያቄዎች ምላሽ ካላገኙ ሙሉ አድማ እንደሚያደርጉ አስጠንቅቋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። ከፊል ያሉትን የስራ ማቆም አድማ በማድረግ ላይ መሆናቸውን እየገለጹ ያሉት የጤና ባለሙያዎች ከፊታችን ሰኞ ጀምሮ ሙሉ የስራ ማቆም ወደ ማድረግ እንደሚያመሩ እየገለጹ ነው። ጥያቄያቸው ካልተመለሰም አንድ የጤና ባለሙያ እንዳሉት ግን ይህ የሚሆን ከሆነ ጉዳቱ አስከፊ ነው። አንድ የሕክምና ተቋም
ተቋም ሰርቪስ አቆመ ማለት ጊዜ የማይሰጥ ኬዝ ይኖራል። ትንሽ ከበድ ያለ ነው። መፍትሄ እስካልተሰጠን ድረስ ይህንን ነገር አናቆምም የሚል አይነት ነገር ከባለሙያው ደግሞ እየተሰማ ነው። የጤና አገልግሎት መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ መሆኑን ትናንት የገለጸው የጤና ሚኒስቴር በጥቂት የማስተማሪያ የጤና ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ያላቸው ባለሙያዎች እንዳሉ መረዳቱን፣ ከነዚህም መካከል ብዙዎቹ በሐሰተኛ ባለው መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማ ያደረጉ እንደሆኑ ገልጿል። ባለሙያዎቹ እንደሚሉት ግን ጥያቄያቸው በመንግስትም ሆነ በሌሎች አካላት እንዲህ መታየቱ አሳዝኗቸዋል። ጥያቄው ክሊር ሆኖ ሳለ ፖለቲከኞች እዚህ ውስጥ ገብተው ጠምዝዘው ሌላ ስያሜ ለማሰጠት መሞከራቸው እሱም በጣም ያሳዝናል። ምክንያቱም በሕክምና ውስጥ ያለ ሰው ያለበትን ሁኔታ እዛ ውስጥ ያለ ሰው ነው ሊረዳለት የሚችለው። የኢትዮጵያ የጤና ባለሙያዎች ማህበር ምክትል ፕሬዚዳንት መለሰ ባታ ማህበራቸው ይህንን ንቅናቄ እየመራ አለመሆኑን ጠቅሰው የማህበሩ ፕሬዚዳንትን ጨምሮ ብዙዎች እየታሰሩ ማስፈራራትም እየተደረገባቸው መሆኑን ገልጸዋል። የተለያዩ ሆስፒታሎች ለምሳሌ ጥቁር አንበሳ፣ ቅዱስ ጳውሎስ፣ ጎንደር፣ ደሴ፣ አርባ ምንጭ እና የመሳሰሉ ሆስፒታሎች ላይ ፓርሻል ስትራይክ አድርጓል እና ከዚህ ጋር ተያይዞ በተለያየ ጸጥታ ኃይል ተመድቦ እያስፈራሯቸው ማስታወቂያ የተጻፈ ምንም ባልታወቀ ነገር እየተባለ ማለት ይህ ስትራይኩ ሀገር አቀፍ ነው ይታወቃል። ባልታወቀ ማለት ያው ነገሩን እውቅና ላለመስጠት እና የጤና ባለሙያውን እንቅስቃሴ ለማጣጣል የተሄደበት መንገድ ነው እንጂ ያልታወቀ ነገር አለ። እንደዛ እያሉ እየለጠፉ ይገኛሉ። ግን አፈናው እንደቀጠለ ነው። የባለሙያዎቹ የቀጣይ እቅድ ምን እንደሆነም ጠይቀናቸው መልሰዋል። ቀጣይ እንግዲህ ወደ ፉል ስትሪክ እንሄዳለን ነው እያለ ያለው ባለሙያው። ከሰኞ ጀምሮ ወደ ፉል ስትሪክ እንሄዳለን ነው እያለ ያለው። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለው ሲቪክ ድርጅት የጤና ባለሙያዎቹ የስራ ላይ መብቶች ጥያቄዎች ሕግን መሰረት ያደረጉና አግባብነት ያላቸው ናቸው ብለዋል። ድርጅቱ ባለሙያዎቹ ያነሷቸው የመብት ጥያቄዎች ተገቢነታቸው እንደተጠበቀ ሆኖ ይህ ሁኔታ ግን በዝቅተኛ የደሞዝ መጠን የሚሰሩ ሰራተኞችን እንዲሁም በዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎችን ሕክምና የማግኘት መብት የሚጋፋ ታካሚዎችንም አደጋ ላይ የሚጥልና ቀላል የማይባል ማህበራዊ ቀውስ ሊፈጥር እንደሚችል እሙን ነው ብሏል። ሌላ የጤና ባለሙያም ውይይት እንደ መፍትሄ ሊታይ ይገባል ብለዋል። አንድ ሰው ችግር ወደሚፈታለት አካል ጥያቄ ሲያቀርብ መሆን ያለበት ያንን ችግር መፍታት ነው። ለእኔ ግን አሁን እየተደረገ ያለው በችግር ላይ እንደውም ችግር መፍጠር ነው እየሆነ ያለው። በቅርበት መነጋገሩ ትልቅ መፍትሄ ነው። በሶሻል ሚዲያ ላይ ባሉ ነገሮች ብቻ አቅጣጫን ከማስቀመጥ ይልቅ ባለሙያዎችን ቅርበት ችግራቸውን መስማት፣ ማዳመጥ፣ መፍትሄው ምን ይሁን የሚለውን የተለያዩ አክሽን ፕላኖችን ማስቀመጥ ተገቢ ነው ብዬ ነው የማስበው። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ጥረት ላይ መሆኑን ያስታወቀው የጤና ሚኒስቴር በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋምም ሆነ ከጤና ተቋም ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ባላቸው ላይ አስፈላጊ ያለውን ህጋዊ እርምጃ እንደሚወስድ አስጠንቅቋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ ጥያቄው ትክክለኛ የመብት ጥያቄ በመሆኑ ምላሽ ይሰጠው ብሏል። ትናንት ባወጣው መግለጫ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በበኩሉ ጥያቄውን በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል መሰል እርምጃዎች በአፋጣኝ እንዲቆሙ ጠይቋል።